ለምን መስዬ ለምን ምንም ነገር ካንቺ አይበልጥም። እዚህ ምድር ላይ ምንም ነገር አይገባውም። አንቺ ልታለቅሽለት የሚገባው ውድ ነገር ካንቺ ከእንባሽ የበለጠ ውድ ነገር ምንም ነገር የለም። ምንድን ነው? እኔ እህቴን አይዞሽ ምንድን ነው የሆንሽው? እያለቀሰች ነበር ማታ ነው ያሉኝና ካንቺ የማልጠብቀውን ነገር ራሴን አጠፋለሁ ልጄን አደራ ብላለች ሲሉኝ በጣም ነው የተሰማኝ። እና እንደዚህማ መሲ አታደርግም። መሲ ጠንካራ ጀግና ሴት ናት። ኔቨር ለምንም ነገር እንደዚህ እጅ አትሰጥም አይደል? እኔ እንደዛ ነው ማቀሽ። አንቺ ጀግና ነሽ። ምንድን ነው የተፈጠረው ነገር? ይኸውልሽ ሀቡ፣ እኔ እዚህ ቲክታክ ላይ ከኮሮና በፊት ነው የመጣሁት። ከዛ በፊት ያው ፌስቡክ እጠቀማለሁ እንደማንኛውም ሰው ማለት ነው። ያው እግዚአብሔር ብሎ ኢትዮጵያ ውስጥ የተፈጠረው ጦርነት አለ፣ የትግራይ ጦርነት ማለት ነው። አባቴና የኔ የቤታችን የመጀመሪያ ልጅ ትግራይ ውስጥ ነው ያሉት፣ ወላጅ አባቴና ታላቅ እህቴ ማለት ነው። አባቴ ከአዲስ አበባ ሲሄድ እናቴ ሞታ ነው የሄደው። ሀቡ እናቴ ስትሞት አስም በሽታ ስለሚያስቸግረው ሻሸመኔም ሌላም ቦታ እየተሽከረከርን ነበረ። አስም በጣም ስለሚያመው ማለት ነው። እና ልክ እናቴ ስትሞት የ1 ዓመት ከ6 ወር ህፃን የ9 ወር ልጅ ትታ ነው የሞተችው ሀቡ። እሱን ትታ ስትሞት እኔ ልጁ አባቴ ወደዛ በቃ የሆነ አለ አይደል አባቶች የሆነ አገር መሬት ምናምን የሚሉት ነገር አለ አይደል ሀቡ፣ የሆነ እናትና አባቴ የመጡበት ሀገር ምናምን ብሎ ወደ ትግራይ ሊሄድ ብሎ ወደዛ ሄደ ማለት ነው። ወደ ትግራይ ወደዛ ሲሄድ እኔ ከቤታችን አጠቃላይ 10 ነን። እኔ ብቻ ነኝ ትንሽ 9ኛ እኔ ነኝ ሀቡ። እኔ አሁን ትልቅ ልጅ ነው አይደል የምመስለው ሀቡ። ውስጤ ብዙ መከራ ስለተሸከምኩ ነው መናገር ራሱ አይደለም። አይዞሽ ኢትስ ኦኬ ማልቀስ ኢትስ ኦኬ። አውጪው እሺ፣ አልቅሽ፣ ችግር የለም አልቅሽ። ማልቀስ መሸነፍ አይደለም። ኦኬ ልክ እንደምንስቀው ማልቀስም ስሜትን መግለጫ ነው። አንድ ሰው ሲስቅ ደስታውን እንደሚገልጸው ሲያለቅስም ሀዘኑን ይገልጻል። ምንም ችግር የለውም። ማልቀስሽ አንቺ መሸነፍ አይደለም፣ ስስነት አይደለም። አባቴ ወደዛ ሲሄድ አቦ ህፃኑን መስይዛ ትሄድ ተብዬ እኔ ሄድኩኝ። ህፃኑን ልጅ ማለት ነው። የእናቴ የአባቴ ልጅ ትልቋ እህቴ የአንድ አባቴ አንድ እናት ልጆች ነን ሀቡ። እኔ ነኝ ትንሽ፣ እሷ ከኛ በፊት ነው ከአባቴ በፊት አግብታ ነው ወደዛ ሄደችው። ባሏ ጀነራል ስለነበር ወደዛ ሄደች ማለት ነው። ትልቋ እህቴ ማለት ነው ሄደች ወደዛ፣ እዛ መኖር ጀመረች እህቴ ማለት ነው። ወልዳ ምናምን ነው የምትኖረው። እናቴም ስትሞት መታ አልቀበረቻትም። ልክ መንገድ እንደራቀበት ሰው ማለት ነው ሀቡ። እኔ ቤት ውስጥ እናቴም እያለች ሁሉም ነገር ኃላፊነት እናቴም የምትሰጠው ለኔ ነው። ሁሉም የሚሰጡኝ ለኔ ነው። የልጅ ለባም ነው የሚሉኝ ቤት ውስጥ ማለት ነው ሀቡ። ወደዛ ከሄዱ በኋላ ወደ ትግራይ ከሄዱ በኋላ አባቴ እዛ መኖር ጀመረ። ህፃኑን ልጅ ሄድኩኝ። ታምኛለሽ ሀቡ? እንጀራ ቤት ቆልፋብን ነበር የምትሄደው። ህፃን ልጁን ይዤ ሄጄ ማለት ነው። እሷ ናት ተቀብላ ህፃኑን ማሳደግ የነበረበት። ውጪ ጠብቁኝ አለች እና በሩን ቆልፍ። ይሄ መናገር አልፈልግም ሀቡ። በነገራችን ላይ ውስጤ በጣም ስለደማና ክፉ ሰዎች ስለገፋፉኝ ነው እንጂ የውስጤን በውስጤ እንጂ እስቲል ነው ኖር ያለሁኝ። ገባሽ? ኢቭን ለሃይማኖት አባቶቼ እንኳን አልተናገርኩም። ችየው ነው በሬ ኖርኩትኝ። ገባሽ? እዛ ወደዛ ከሄጄ በር ቆልፋብን ነበር የምትሄደው። ባሏ ሀብታም ስለሆነ ምናምን ማለት ነው ሀቡ። ከዛ ሄደን ወደዛ ወደ ትግራይ ሄድ 1 ዓመት ሊሆን ይችላል እዛ የተቀመጥኩት። ከመቀሌ ወደዚህ ነው ህዋንም ምናምን የምትባል ከተማ ማለት ነው። የእናቴና የአባቴ የሀገር እናቶቹ እህቶቹ ምናምን እዛ ነው ያሉት። ቆልፋብን ሄዳ በጣም ህፃኑ ሲርበው ኢቭን ቋንቋ ስለማልችል ሀቡ ይሄን ስናገር ኢቭን የአባቴ ተወልዶ ያደገበት ህዝብ የህዋነ ህዝብ በሙሉ ያውቃል ይሄን ታሪክ ማለት ነው ሀቡ። ከዛ ህፃኑ በጣም እርቦት ማለት ነው ሀቡ ምግብ ቆልፋብን ሄዳ 2 መንታ ልጆች አሉ
ከኔ ተንትኖች ማለት ነው ብርሃንና መሀር የሚባሉ 2 ወንድሞች አሉኝ፣ መንታዎች ማለት ነው። እነሱን ይዤ ትንሽ እኮ ነኝ ሀቡ፣ እንዴት እንደማሳዝንሽ ትምህርቴን አቋርጬ ምናምን ሄድኩኝ። የእናቴ አደራ እንዲያድግልኝ ነበር ይፈለጉት። ከዛ የሆነ ሱቅ ሄጄ በእናትህ አባቴ ወደ ዋሽቼ ማለት ነው አባቴ እኮ ቤት ተኝቷል። አባቴ ወደ ገጠር ስለሄደ አንድ ከረሜላ ስጠኝና ሲመጣ አባቴ ይሰጥሃለሁ ብዬ ደስታ ከረሜላ ታውቂያለሽ ሀቡ? እሱን አንድ ሰጠው። እሱን ይዞት ወገቤ ላይ አዝየው ለካ ልጁ ሞቷል። ወንድሜ ወገቤ ላይ ማለት ነው። ወገቤ ላይ 6 ሰዓት የሞተ 10 ተኩል የተኛ መስሎኝ ሀቡ፣ እግሩ ረዝሞ ጎረቤት ናቸው ያወረዱት ማለት ነው። ያለ መስሎኝ አላቅም፣ እርቦት ማለት ነው። እኔ እንዴት ልንገርሽ ሀቡ፣ እንዴት ላውጣው? ተቃጠልኩኝ። እግዚአብሔር እሱን ከቀበርኩኝ በኋላ ሀቡ ተመልሼ ወደ እማዬ ጋር ነው የመጣሁት አዲስ አበባ። እዚህ መኖር ጀመርኩኝ። በቃ ትቻት አላናግራት፣ ልክ እንደ ጠላት ያየቻት ማለት ነው ሀቡ። አንነጋገርም። አንድ ወንድሜን 3ቱን እዛ ትቻቸው መጣሁኝ። ስልክ አልደውልም ምናምን ጠፋሁባቸው። በቃ ከምንም ነገር ጠፋሁባቸው። ቤትም አልሄድም፣ የትም ቦታ አልሄድም፣ ጠፋሁባቸው ሀቡ። ከዛ አሁን አብይ አህመድ የስልጣን ላይ የመጣ ጊዜ ሀቡ ወንድሜ፣ የሚያምር ወንድሜ፣ እኩያዬ፣ የእናቴ ልጅ ደግሞ እንደዚሁ አንከራታው ትምህርቱን አቋርጦ አዲስ አበባ መጥቶ ከደረጃ ላይ ወድቆ ሞተ። እሱንም እንደዚሁ ሀቡን ያልቻልኩት ቁስል የለም እመቤቴ። እኔን ቀጣኛለች፣ በዘመኔ ቀጣችኝ። ብትኖሬ እናቴ ልጅ ናት። እኔ መናገራት እስቲል እንደዚህ ሆና ብር ልክላት ነበር ተራበች ሲባል ከጦርነቱ በኋላ ሀቡ። እዚህ ቲክቶክ ላይ የማውቀው አንድ ሀለንጋ የሚባል ልጅ አለ። እሱን እኔ ነኝ አባቴን ያስተዋወቅኩት። ከእሷ ጋር እየተደዋወለ መሲን አሸማቀን ራሷን እንድታጠፋ እናድርግ፣ አባቷን እያስራበች ነው፣ አባቷን አትረዳም እያለ በየቲክቶኩ እየዞረ አዲስ አበባ ቁጭ ብሎ ማለት ነው። ዛሬ እኔ ቤት ደውዬ ተናግሬያለሁ ሀቡ። እግዚአብሔርን መቀመጫ ሳጣኝ። እዚህ እየመጣ መሲ ራሷን ማጥፋት አለበት። ተጋሮች ተሰብስበው እንዳለ ቡድን አድርገውብኝ የራሴ የሆነ ስልጣን ያለኝ እስኪ መስለኝ ድረስ እንዳለ ትግሬዎቹ እንዳለ ተሰብስበው ሀቡ። አንድ ያልተናገሩኝ ጥቂት ሰዎች ናቸው። ለምሳሌ እኔ የምቀርባቸው ሰዎች ያልተናገሩኝ ጥቂት በምላቸው በምቆጥራቸው ደረጃ 10 እንኳን አይሞሉ። እመቤቴ ከአማራን የወለደችው ልጇ በሙቅ ውሃ ትቀቀል እያሉኝ ሪከርዱ ላይ ያረግኳቸው። እንደዚህ የሚለኝ ልጅ አዲስ አበባ ነው ያለው ሀቡ። አዲስ አበባ ቁጭ ብሎ ነው እንደዚህ ቲክቶክ ላይ የመጣ የሚያስፈራራኝ። የወንድሙ ሶፋ ቤት ነው ተቀጥሮ የሚሰራው። ከዛ ትላንትና ምን ሰበብ አደረጉ? ሁሉም ተሰብስቦ በዛ ደረጃ እየሰደቡ አባቷን ከትግራይ ቀጥቅጦ ማስወጣት ነው ይሉኛል። ታውቂያለሽ፣ በጎን ለአባት ያዘኑ እየመሰሉ የአባቷን ቪዲዮ ለአባቷ ስለማትረዳ እኔ አባቴን ደውዬ ወደ ባህር ዳር ወይ ደግሞ ወደ ወሎ አማራ ክልል እናልኩትኝ። ዛሬ ደውዬ እግዚአብሔር እዚህ ድረስ አይምሮዬን በጥብጠውኝ በቃ መፈጠሬ ከእነሱ ለምን ተፈጠርኩ እስክንድር። እኔ በዘር አላምንም ሀቡ፣ ግዴታ ሆኖብኝ የጦርነቱ ሰዓት እንደ ትግራይ ተወላጅ ትግራይ ብያለሁ። ከዛ ውጭ እኔ ሀቡ እዚህ ቲክቶክ ላይ ከትግራይ ተወላጆች ያላሸማቀቀችኝ፣ እኔን ክብሬን ያልነካችኝ ሊንዳ፣ አስቴር ጥቂት ልጆች ናቸው ከጎኔ ያሉት ማለት ነው። በስተቀር ሁሉም ያድሙብኛል። ሁሉም እንደ ጠላት ነው የሚያዩኝ። ለእነሱ እየደከምኩ ሀቡ ደረሰኞቹን እልክልሻለሁ። ደሞዜን እንኳን በስነስርዓት ምበላልች ሀቡ። እንደ ሴቶች ኩላል እኳኳል ኢቭን የሆነ ውድ ነገር ልገዛ ስል ትግራይ ህፃናት ተርፈዋል ብዬ ነው ትዝ የሚለኝ። ያሳከምኳቸው ቲዲኤፍ ወንድሞች አሉ። እግዚአብሔርን እዚህ ድረስ
ማንነቴን እስክጠላ እየመጡ ምንም ሳላረጋቸው መሲ በትግራይ ህዝብ ስም ብር ሰረቀች እያሉ እኔ ከቲክቶክ እንድጠፋ እኔ የሆነ ነገር እንደሆን ራሷን ታጥፋ ብሎ ይመካከሩብኛል። እግዚአብሔርን ሀቡ ምንም በድያቸው አይደለ። አሁንም እዚህ ህዝብ ፊት እኔ የትግራይን ህዝብ የበደልኩት የበላሁባቸው ገንዘብ ካለ በደረሰኝና በመረጃ አምጥተው እኔን ያዋርዱኝ። ሀቡ ነፃነቴን ነው የምፈልገው። አባቴን የአማራ ክልልም ወደ ኦሮሚያ ክልልም ወስዳለሁ። ከእነሱ ጋር የሚያገናኘኝ ምንም ነገር የለም። ስለበረበኝ ነው ዛሬ እኔ በቃኝ በቃኝ። እውነት ሀቡ በቃኝ። የልጇን አድራሻ የሚያውቀው ሀለንጋ የሚባለው ልጅ ነው። ልጇን አድራሻዋን ፈልጉ፣ በሙቅ ውሃ እንቀቅላታለን። አሁን ደግሞ ቤታቸውን ከፍተው መሲ ሌባ ናት። እኔ ሀቡ እኔ ሰው ገንዘብ እሳት ነው የሚሆንብኛ፣ እሳት ነው የሚሆንብኛ። እኔ የሰው ሀቅ ካለብኝ ሀቡ እዚህ ህዝብ መሀል ፊት እንዲህ ራሴን አንጠልጥዬ ሲጥላለሁ በእኔ መቀጣጫ እንዲሆን ሌብነት ማለት ነው። ቁጭ ብለው ሀቡ ምንም ሳልበድላቸው በድያቸው ቢሆን አስከፍቻቸው ቢሆን የሚገርምሽ ነገር ሌላው የትግራይ ልጅ ሲያጠፋ በውስጥ ነው የሚመክሩት። እኔም በጣም ነው የሚጠሉኝ። ምን እንዳደረግኳቸው አላውቅም። ፈልጊያቸው ሄዳለሁ፣ እነሱም ብዬ ሄዳለሁ ቤታቸው፣ እርዳታ ላይ ይሳተፋለሁ፣ ያለኝን ነገር አድርጋለሁ። የታመሙ ሲመጡ እንዲታከሙ አድርጋለሁ። ይህን ከማድረግ ውጭ ምን አድርጊ እንደሚሉኝ እኔ አላውቅም። እኔ ሀቡ ከትላንት ጀምሬ ውሃ አልጠጣውም። መድኃኒዓለም እስኪፈርድልኝ ድረስ ይምጡ። የትግራይ ተወላጅ ሆነው እኔ የወሰድኩባቸው ገንዘብ ካለ ይምጡ። እኔ ሴትን ሸርሙጬ ቢሆን እከፍላቸዋለሁ። መረጃ ካላቸው ያምጡ። ስለመረረኝ ከአቅሜ በላይ ስለሆን ሀቡ አካውንቴን እልክልሻለሁ። የትግራይ ጦርነት ከተጀመረ ጀምሮ ብር አስቀምጬ አላውቅም። ለነሱ ከማለት ውጭ ለነሱ ከማዘን ውጭ ያለውን ሁሉ አውጪው። ሁለተኛ ነገር መሲ አንቺ ለሰው ወሬ ለቲክቶክ ለሰው ወሬ አይደለም። አባቴን ከጎን ሄደው ቪዲዮ አስቀርጾ እስቲ አንድ ቁም ነገር አሳየኝ መሲ። የአባቴን ቪዲዮ በዋትስአፕ በኢሞ ላከልኝ። ሀቡ ይሄን የአባትሽን ይሄ እየታመመ አባትሽን ፖስቼ ከቲክታክ እንትንን አንቺ ሲጀመር ከአማራ ልጅን እንዴት እንደአያቋት ሀቡ ወስት አንቺ እንደነሰስ ጎንሽን ለጠላትሽ የምታሳዩ መሲ። ወሬ እኮ ነው እኮ የቲክቶክ ወሬ ነው። አውርተው የሚሰማቸው ፍረት አሁን አንቺ ስታለቅሽላቸው ሞር ስትሮንግ ይሆናሉ። ሞር ስለማይሆናሉ ቢኮዝ ዩ ኬር። አንቺ ይሄ ነው የማይገርምሽ መሲ ሌባ ናት ያለ ፖሊስ ጣቢያ ሄዶ ይክሰስሽ። ቁጭ ብለው ያው የቲክቶክ ወሬ ለምንድን ነው ከቲክቶክ ኤቭሪዴይ ላይቭ ግቢ። መሲ ሌባ ናት ያለ ሰው መሲ ብሪጅስቶን ሌባ ናት ያለ ሰው ማስረጃ ያለ ሰው ፖሊስ ጣቢያ ሄዶ ይክሰሳት። ወሬ ያስፈልግ። በተረፈ የስስ ጎንሽን ለሰው አታሳይ። አባትሽ ሰው ነው፣ እንደ ማንኛውም ሰው እንስሳ አይደለም። አባትሽ ሰው ነው፣ እንደኛ አፍንጫ አይን ያለው። ቪዲዮ ይፖስታሉ፣ ይፖስቱ። ሶዋት እንዴ አንቺ ጠንካራ ልጅ አይደለሽ እንዴ? ምን ነው ለወሬ ለቲክቶክ ወሬ ብለሽ የምታለቅሽው? ዋቴቨር ማንም ሰው በታሪኩ አያፍርም። ሁላችንም ታሪክ አለን፣ ሁላችንም ቤተሰብ አለን፣ የመጣንበት ህይወት አለ። ስለዚህ ዩ ሃቭ ቱ ቢ ፕራውድ ስለ ቤተሰብሽ፣ ስለደረሰብሽ ነገር፣ ስለ ሁሉ ነገር ኮርተሽ አውሪ። ማንም ከማንም መርጦ አይፈጠርም። በተረፈ ዘረኞችን አትስሚያቸው። አንቺን ይውደድሽ፣ ያከበረሽ ያክብርሽ፣ ያላከበረሽ ገደል ይግባ። ዞር ብለሽ አትዩ እንዴ። መሲ እንዳንቺ አይነት ጠንካራ ለስንቶቹ ምሳሌ የምትሆኝ ሰው ለቲክቶክ ወሬ ሌባ ናት የሚል ሰው ካለ ሄዶ ፖሊስ ጣቢያ ይክሰስሽ እና ፖሊስ ይጠይቅሽ፣ መንግስት ይጠይቅሽ። አንቺ የምትኖሪ እዚህ ሀገር ነው አይደል? እዚህ ሀገር ፖሊስ ጣቢያ ሄደው ፋይል ይክፈቱ። ወንድ የሆነ ሰው አንቺ ሌባ ነሽ ያለ ሰው ማስረጃ ያለው ሰው ካለ ፋይል ይክፈቱ። ሪም እኔ መች ትእዛዝ ሰጠውና ነው የምታስገቢው? ወይ ማሪ ሶሪ ዝንተን በሚሴ ስጽፍልኝ እኮ ነው ከማቋረጥሽ ብሬ ነው ወሬሽን። እሺ ይቅርታ አድርጊልኝ አቡ። እሺ እንቀጥላለን። ለወሬ ብለሽ አንቺ እዚህ ጋር ማልቀስሽ በራሱ ለነሱ ሌላ ጥንካሬ ነው የሚሰጣቸው። ገብቶሻል?
ሌላ አሁን እነሱ የበላይነት ይሰማቸዋል። ከዚህ በኋላ እያመጣን የመሲን አባት እያመጣን የመሲን ልጅ ፎቶ እየዘቀዘቅን ላይ እንገባለን። መሲ እያለቀሰች ትኖራለች። ፎቶ አይደለም እንዴ አንቺ ፎቶ የአባትሽን ፎቶ ቢያወጡ አባትሽን ሄደው በአካል አልነኩት። ያኔ ያሉ የሚደርስባቸውን በአካል ሄደው ይንኩና ቤተሰቦችን ይዛሉ። እኔ አሁን ሀቡ እኔ የምፈልገው የሆነ ሰው ከአዲስ አበባ ሄዶ አባቴን ትግራይ ከሚባል መሬት አውጥቶ ያስረክቡኝ። እኔ አልሄድም። እኔ ሁሉም ቲክቶክ ላይ ትግራዋይ በሚባል ደረጃ ነው የተነሱብኝ። ሀቡ እንዴት ነው ኖ እኔ መሮኛል። እዚህ ጋር 11100 ሰው እኮ አንቺን የሚወድ ለአንቺ አዝኖ አይዞሽ እያለሽ ያለ ህዝብ ነው። ለሁለት ፍሬ ሰው ላይፉን ከፍቶ አንቺን ለሚያማ ወረኛና ሀሜተኛ ቦታ ተሰጫሽ። ወንድ የሆነ ሰው በተግባር ያሳየሽ። ወንድ የሆነ ሰው መሲ ሌባ ናት የሚል ሰው ሄዶ ፖሊስ ጣቢያ ይክሰስሽ። አባቴን እየደወሉ ስለ ልጆት ምን ይላሉ እያሉ አሳቀቁት። አሁን ደውዬለት ልጄ እባክሽን በቃ ቲክቶክ ከሚባለው ውጪ እባክሽ አለኝ። አባቴን እያሸማቀቁት አሁን ፖለቲካቸውንም ትቻለሁ። እኔ ራሴን ሆኛለሁኝ። ምንም በማያገናኘኝ ደረጃ ሀቡ የሆነ ነገር ይመጡና የእነሱን ሀሳብ ካልተቀበልሽ የሆነ ስም ያወጡብሻል። መሲ እንደዚህ ሰርቃ እኔ ሀቡ ከመስጠት ውጭ እኮ እኔ እኮ ብር እኮ ተቀብዬ አላውቅም። እኔ እኮ ገንዘቤን እኮ ነው የምሰጣቸው። ጊዜን እኮ ነው የሰጠኋቸው ምንም ሳላድርጋቸው በድያቸው። እኔ ሊንዳ የምትባል ልጅ አለች በውስጥ በዋትሳፕ ብመጣ ስድብ ታደርገኛለች። አንድ ቀን ቀና ብዬ አይቻት አላውቅም። ለምን መሰለች? እንደ ራሷ አይታ ስለምትሰድበኝ። ቅድም ልደውልላት ነበር በጣም ስለከፋኝ። እግዚአብሔር ሀቡ በጣም አበዙት። ምንም ያለች ቦታ ስለሰጠሻቸው እኮ ነው። ለምንስ ታረጊላቸዋለሽ? ለአባቴ ስል ነው ቦታ የሰጠኋቸው። አባት ኖሮኝ ከፈለኩ ለድሃ መርዳት ለባዳ መርዳት መብቴ፣ ለገዛ ገንዘቤ አልሰራኩኝ። ስለዚህ ማንም ላይ ምንም መዛትን ፎቶ እንትን ማለትም የለም። ማስረጃ ካለሽ በህግ እንዲጠይቁልሽ ቅልቦችን ልጥራቸው። እኔ ብዙ በህግ ረድተውኛል ቅልቦች። እሺ እንዴ ምንድነው? ሰው አይኖርበትም እንዴ? እንደገና ደግሞ አንቺ ለቲክቶክ ወሬ ለሰው ወሬ ብለሽ ማልቀስሽ በራሱ እዚህ ጋር ለወረኞች ጉልበት እየሰጠሻቸው ነው። ሌላ ነገር ሰው አልፎ ሲመጣ አልፎ በቤተሰብሽ በሆነ ነገር ሲመጣ ቀጥታ ማስረጃ አሰባስቦ በህግ መጠየቅ ነው። ከዛ ውጭ ግን ለወሬ ላይቭ ከፍተው ለሚያወሩ ለሀሜተኛ ምናምን ቦታ ሰጥቶ ማልቀስ እነሱን ማስደሰት ነው፣ ጠላቶችን ማስደሰት ነው። እኔ ማምነው አንድና እንደኔ የወሬ ሰው አይደለሁም፣ የተግባር ሰው ነኝ። ማስረጃ ካለሽ በህግ ይጠየቁ። ማንም ላይ የመዛት መብት የለውም። ሰው ላይ መዛት በራሱ በህግ ያስጠይቃል። ቮይስ ካለሽ ማስረጃ ቪዲዮ ላይቭ ላይ ሪከርድ የተደረገ ካለሽ ኢትዮጵያ ውስጥ ነው ያለው አይደል? በህግ ይጠየቃል። ምን ስለሆነ ነው?